ዋትስአፕ ጋይስ ይህን ቪዲዮ ለምታዩ ሰላምታዬ ይድረሳችሁ። ዛሬ ደግሞ የአቮካዶ Subscribe to my የፀጉር channel. ትሪትመንት እና እንዲሁም ምግቡን ነው ማሳያችሁ። ምግቡ ኦልሬዲ ተዘጋጅቷል። እዚህ ጋር አንድ እንቁላልና አቮካዶ ቀቅዬ ቁርሴ እንደዚህ በላው። ከዛ በኋላ የፀጉር ማስኩ ነው ማዘጋጀው ማለት ነው። በመሀል አልቀረጽኩትም። ኦልሬዲ እዚህ ጋር አድርጌዋለሁ ማለት ነው። ሁለት እንቁላልና አንድ አቮካዶ ነው ያረኩት። ኮኮናት ኦይል አድርጌያለሁ። ኦሊቭ ኦይል ኦር ኮኮናት ያላችሁ ማድረግ ትችላላችሁ። እንደዚህ በደንብ አድርጌ ሚክስ ፈጭቼዋለሁ ማለት ነው። በጣም መፈጨት አለ በፀጉር ላይ እንትን እንዳይል ማለት ነው። በነገራችን ላይ አቮካዶ በጣም አሪፍ ነው ለምግብነትም፣ ለፀጉር ማስክም፣ ለፊትም ለብዙ ነገር ይጠቅማል። ለፊት ምንድነው የሚጠቅመው ካላችሁ እናንተ ጎግል ላይ ሰርች አድርጋችሁ በደንብ ይዩት። እኔም እዛው እንትን ብዬ ነው። አሪፍ ነው ለፀጉር። እዚህ ጋር ያው እንግዲህ እንደዚህ ወፍሯል። ወፍራም ነው። ወፍራም ሲሆን ነው ጥሩ። ቀጠን ካለ ፀጉር ላይ ስለማይቀመጥ ማለት ነው። ኦልሬዲ ከፈጭም በኋላ ይኸው ተቀብቻለሁ እኔ። በነገራችን ላይ ፀጉርሽ ረጅም አይደለም ምናምን ልትሉ ትችላላችሁ። ያ ኦፍ ኮርስ ፀጉሬ ረጅም አይደለም። ፀጉሬ 1 አመት ሆኖ ከተቆረጥኩ ማለት ነው። በተፈጥሮ ስስ ነው ፀጉሬ፣ እንደዛ ነው እንጂ በፊት አሪፍ ነበረ። ተቆርጬው ነው በአንዳንድ ምክንያት ማለት ነው። አሁን ግን ያው 1 አመት ኦልሞስት 1 አመት ከ2 ወር እንደዛ ነው እና አሪፍ እየሄደ ነው እና እየተንከባከብኩት ነው። እኔ ግን ከተስማሙኝ ትሪትመንቶች ውስጥ ብዙ ጊዜ እጠቀማለሁ እና ይሄ የአቮካዶ በጣም ተስማምቶኛል። አቮካዶ በጣም አሪፍ ነው፣ ሞክሩት። እኔም እንግዲህ ያው ዝም ብዬ ከምጠቀም በምን ፖስት ለምን ሼር አላረጋችሁም ብዬ ነው ተጠቅሜ የጠቀመኝን ነገር አይነው። ብዙዎቻችሁ ትጠቀማላችሁ፣ ጥቅሙን ታውቃላችሁ። ለማያውቁት በምለው ነው እና ወይስ በደንብ አድርገን ካዳረሰን ማሳጅ ምናምን ካረገን በኋላ ሽግ እናደርገዋለን ማለት ነው። በዚህ በኪስ ስቲም እንዲያደርግ ፀሐይ ላይ ትንሽ መቆም ነው። ልክ እንደ ቅቤ ነው በነገራችን ላይ በጣም አሪፍ ነው እና ፀሐይ ላይ ምናምን መሄድ አለብን እና ኦኬ 4 ሰዓት ምናምን ነው ያቆዩት። በነገራችን ላይ እኔ ስራ ነበረኝ፣ ቢዚ ሆንኩኝ፣ ጊዜ አላገኘሁትም ለመታጠብ። 2 ሰዓት ምናምን በቂ ነው። ግን እኔ 4 ሰዓት ኦልሬዲ ተቀብቼ ከሰዓት ተቀብቼ ማታ ነው የታጠብኩት ማለት ነው። እና ያ አሁን ይኸውና እንደዚህ ጠጥተዋል ማለት ነው። በደንብ የዋለበትና ቀልጧል። እንደ ዘይት ነው በቃ የሆነ አቮካዶ ማለት ነው። እና ፀጉር ያለሰልሳል፣ ፀጉር ያሳድጋል፣ ፀጉር በቃ አሪፍ ነው የሚያደርገው። ብቻ ወዛማ ነው የሚያደርገው። አቮካዶ በጣም አሪፍ ነው፣ ሞክሩት ለማለት ያክል ነው። እና በሮዝመሪ ሻምፖ መጀመሪያ ላይ ያው በውሃ እናስለቅቀውና እንትኑ ከዛ በሮዝመሪ ሻምፖ ነው የምታጠበው። ይሄንን ሻምፖ ቅርብ ጊዜ ነው የጀመርኩትና አሪፍ ነው። አይ ቲንክ በጣም አሪፍ ነው። የኔ ፀጉር ይነቃቀላል። ችግሩ ምን እንደሆነ አይታወቅም። እቺም 2 ፍሬ ነች፣ እሷም ያው ትነቃቀላለች። በጣም ነው የሚነቃቀለው ማለት ነው። እና በደንብ እንግዲህ መታጠብ አለብን። እኔ ፀጉሬን ወደ ኋላ መታጠብ አይመቸኝም፣ ከፊቱ ነው ወደ እንደዚህ ነው መታጠብ የሚመቸኝና ከሻምፖን እንትን ካልኩ በኋላ ይሄኛው ማስክ ነው። ይሄ ማስክ በጣም አሪፍ ነው በነገራችን ላይ። ሽታው ራሱ ደስ ስል ኦ ማይ ጋድ በጣም ነው የሚመቸው ሽታው። በዛ ላይ ደግሞ ለፀጉር በጣም አሪፍ ነው። ፀጉር በጣም ከርዳዳ ፀጉር ያላችሁ ሰዎች ተጠቀሙት። በጣም አሪፍ ነው። ፀጉር እንትን ነው የሚያደርገው፣ በቃ ስሙዝ ነው የሚያደርገው። ለማበጠር ይመቻል። ይኸው እንደዚህ በደንብ አድርጎ ነው ልስልስ የሚያደርገው ማለት ነው። ለማበጠር ይመቻል። በዛ ላይ ፍሪዝ ለማድረግ በጣም ነው በቃ እንትን የሚሆነው ማለት ነው። ከታጠባችሁ በኋላ አሪፍ ነው የሚሆነው። በዛ ላይ ፀጉራችሁ ቀጥ ያለ ነው የሚሆነው፣ ልስልስ ነው የሚያደርገው። እና ሞክሩት ይሄንን ማስኩን በዛው ለማለት ነው። አሜን። በዚህ እንግዲህ ፀጉሬን የታጠብኩ ነው እንግዲህ የብሩሽ እንትን እያረኩት ነው። ኤኒዌይስ ከዛ በትንሿ ማበጠር አዩት እንዴት ነው የሚበጠር። የኔ ፀጉር ለስላሳ ነው፣ ግን አንዳንድ ጊዜ እንደዚህ እንትን ይሆናል። የሆነ አንዳንዴ ክርድድ ይላል እና በጣም ከርዳዳ ፀጉር ያላችሁ ሰዎች ግን ይሄን ማስኩ ተጠቀሙት። አይስወይን ተጠቀማላችሁ። ከዛ እንደዚህ ካበጠርኩ በደንብ ካበጠርኩ ምናምን ካልኩ በኋላ በደንብ ከታጠብኩኝ በኋላ ትንሽ አቆየዋለሁ። ግን ይሄን የፀጉር ማስክ የተወሰነ ደቂቃ አቆየዋለሁ፣ ፀጉሬ እንትን እስክል ድረስ ማለት ነው። በደንብ ጥቅሙ እንትን እስክል
ኤኒዌይስ ከታጠብኩ በኋላ ኦልሬዲ ጨርሻለሁ ማለት ነው። ታጥቤ ከጨረስኩ በኋላ ቅባት፣ ትንሽ ቅባት ኮኮናት ኦይል ያው እንዳይደርቅ ብዙም ሳይደርቅ በርጥቡ ነው እኔ ቅባት የምቀባው እዛው ፀጉሬን እና እንደዚህ ፀጉሬን እንትን እያደረኩት ነው እንግዲህ ቅባት እየቀባው ነው። እንደዚህ ቅባት እያዳረሳችሁ ጫፍ ጫፉን ጭቃ ቅባት ምናምን ያላችሁን ጭቃ ምናምን ፈሳሽ የሚሆን እንደዚህ ተጠቀሙት ተቀቡታላችሁ። እኔ ማታ ላይ እንደዚህ ታጥቤ ከዛ ፀጉሬን ጠቅልል አድርጌ ነው የማሳድረው። እንደዚህ እንደ ቁጥርጥር ነገር ማለት ነው። እንደዛ አድርጌ ነው የማሳድረው። ኢንዌሽ ቅባት እንደዚህ ኮኮናቱን አዳርሼ ተቀባውን። ከዛ ደግሞ እንትን አለኝ ምንድነው ይሄ ትሪትመንት አለ የሆነ ሮዝመሪ ኦይል እና የናና አይ ቲንክ እንደዛ ነው። ኮኮናቱን በደንብ እንደዚህ ከአዳርሼ ከተቀባ ውስጡንም እቺኛውን ኦይል እቀባታለሁ ማለት ነው። ይሄንን ብቻ ነው እኔ ብዙ እንትን የምለውና አንዳንዴ ጭቃ ኮኮናትም አለኝ እሱንም ጫፍ ጫፍ ቀባዋለሁ። እንደዛ ነው የምጠቀመው እና ፀጉሬ አሪፍ ነው። ያው እንግዲህ 1 አመቱ ነው እያደገ ነው አሁን ሶ ያድጋል ደግሞ ይለወጣል። እንደዚህ አይቀርምና ኦልሬዲ ጠዋት ላይ እንደዚህ ሆኗል ፀጉሬ ማለት ነው። እኔ ብዙም እንትን አላልኩትም ዝም ብዬ ብቻ ጠዋት ላይ ነው ይሄ እንደዚህ ወደ ኋላ ነው ያደረኩት። ፀጉሬ ስስ ነው ብዛት የለውም። እንደዛ ነው እላችኋለሁ።